ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ቆንጆ ስናፍጭ እንዴት አድርገን እንደምናዘጋጅ ነው አብረን የምናየው። እዚህ ጋር ጥሬ ስናፍጭም አለ። ጥሬ ስናፍጩን ለማታውቁ ሰዎች ይሄንን ይመስላል። የተለቀመ ጥሩ ስናፍጭ ያስፈልገናል። ንጽህናውን በደንብ መጠበቅ። ከዛ በኋላ በደንብ እንፈጨውና ዝንጅብልና ነጭ ሽንኩርት ውሃ አድርገንበት በደንብ እንፈጫለን። ከዛ ያንን ውሃ አጥልለን በሱ ውሃ እንበጠብጠዋለን። ለብ ያለ ውሃ ነው መሆን ያለበት። እንደዚህ በጥብጠን ካዘጋጀን በኋላ ኮረሪማ እናረግበታለን። ያጣፍጥልናል፣ ቆንጆ እንዲሆን ያደርገዋል ኮረሪማው። ቀጥሎ ደግሞ ሎሚ እንጨምርበታለን። ትንሽ ሎሚ ከሆነ አንድ ማድረግ እንችላለን። አለዛ ትልቅ ሎሚ ከሆነ ደግሞ ግማሽ ይበቃናል። ሎሚው እንዲሁ እንዲቦካ ይረዳዋል፣ ፈርመንት እንዲያረግ ይረዳዋልና ሎሚን ካረግን በኋላ ዘይት እንደዚሁ እንጨምራለን። እንዲቆይ ቶሎ እንዳይበላሽ ያደርግልናልና ያለንን የዘይት አይነት እንጨምርበታለን። እኔ የሰንፍላወር ዘይት ነው የጨመርኩት። ከዛ ክድን አድርገን ግጥም ባለ እቃ እናስቀምጣለን። የጠርሙስ እቃ ቢሆን ቆንጆ ነው የሚሆነው። ከዛ ቆንጆ ይሆንልናል። እንግዲህ በማግስቱ መጠቀም እንችላለን። ይበልጥ የቦካ ሲሄድ ይጣፍጣል። ልክ መጠቀም ስንጀምር ፍሪጅ ውስጥ እናስቀምጠዋለን። በጣም ቦክቶ ጨጓራችን እንዳይነካን መጠንቀቅ ይኖርብናል። በዚህ መልኩ እንግዲህ ቆንጆ ስናፍጭ ማዘጋጀት እንችላለን ማለት ነው። እኔ ቀምሼው ወድጄዋለሁ። ጣዕሙ ምኑ በጣም ነው ደስ የሚለው። ጨው እንደዚሁ ጨምሬበታለሁ። ያልነገርኳችሁ ነገር ጨው አለበት። ጨው ተደርጎበታል። በቀላሉ በዚህ መልኩ ቆንጆ የሚጣፍጥ ስናፍጭ መስራት ይቻላል። ሲቀመስ ራሱ ጣዕሙ በጣም ነው ደስ የሚለው። ሲከፈት እንዲሁ ሽታው በጣም ነው ደስ የሚለውና እስኪ ሞክሩት፣ ትወዱታላችሁ። በቀላሉ በዚህ መልኩ መስራት ይቻላል። ስለተከታተላችሁ ከልብ እናመሰግናለን። ቻናላችን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።